አሳክቻለሁ ወይም ገብቶኛል ወደምትሉበት ጊዜ ራሳችሁን መለስ አድርጋችሁ አስቡት። እቅድ ነበራችሁ፣ ህልምም እንደዛው። ቀጣይ እርምጃችሁም ወደ ደስታ እንደሚወስዳችሁ አምናችኋል። እርምጃችሁ ምናልባት ለመጀመሪያ ጊዜ ራሳችሁን ችላችሁ ከቤት መውጣት ሊሆን ይችላል። አዲስ ሥራ ማግኘት፣ አዲስ ግንኙነት መፍጠር፣ ጥልቅ የሆነ ነፃነትን ማግኘት። ይህ ደስታም ሚያልቅ አይመስልም፣ ነገር ግን እውነታው ይመታናል። ደስታው ሳይዘልቅ ይቀራል። የሚሰማን ጥሩ ስሜት ወደ ባዶነት ይቀየራል። በአንድ ጊዜ እንዴት እዚህ ደረስኩኝ እንላለን። ይህ የእርስዎ ታሪክ ብቻ አይደለም። ዓለም ከተፈጠረች አንስቶ ስፍር ቁጥር የሌላቸው ሰዎች ያሳለፉት ታሪክ ነው። ያንተ፣ ያንቺ፣ የኔም ጭምር። ከ2000 ከሚበልጡ ዓመታት በፊት ደግሞ ኢየሱስ ክርስቶስ በዚህ መንገድ ስላሳለፈው አንድ ወጣት የሚገልጽ ታሪክ ተናግሯል። ግድ የለሽ ምርጫዎች፣ ስብራትና እፍረት የተፈራረቁበት፣ ነገር ግን በፍቅር በምህረትና በተሐድሶ የተጨረሰ ታሪክ። ይህ የአባካኙ ልጅ ታሪክ ነው። እናም ምናልባት የእኔና የእርሶ ታሪክ። ይህ ቻናል ለእናንተ የተለያዩ አስተማሪ የመጽሐፍ ቅዱስ ታሪኮችና ጸሎቶችን የሚያደርስ አዲስ ቻናል ስለሆነ ሰብስክራይብ፣ ላይክ እና ሼር በማድረግ ያበረታቱን። እናመሰግናለን። ሁለት ወንድ ልጆች ያሉት አንድ ሰው ነበር። ታናሹ ልጅ በጉልበት በህልም የተሞላ በመሆኑ እረፍት አጣ። በየቀኑ አይኑን እያሻገረ ከአባቱ መሬት አልፎ ለእሱ ከዚህ የበለጠ እንደሚገባው ያስብ ነበር። ለእኔ ብዙ የተሻሉ ነገሮች ይገቡኛል ይላል። አንድ ቀን ምሽት ወደ አባቱ ሄዶ የማይታሰብ ነገር አለ። አባት ሆይ የርስቴን ድርሻ ስጠኝ፣ እስክትሞት መጠበቅ አልፈልግም፣ አሁን እንድትሰጠኝ እፈልጋለሁ። በእነሱ ባህል ይህ ንግግር አስደንጋጭ ነው። ምን አለ በሞትክ ነበር፣ ገንዘብህን እንጂ አባትነትህን አልፈልግም እንዳለው ነበር የሚቆጠረው። አባትየው ግን ከመውቀስ ይልቅ ንብረቱን ከፋፈለ፣ ለልጁም የጠየቀውን ሰጠው። ከቀናት በኋላም ታናሹ ልጅ ያለውን ሁሉ ሰብስቦ ያደገበትን ቤት ጀርባውን ሰጥቶ ጥሎ ሄደ። ሕይወት በሩቅ አገር። በመጀመሪያ ሕይወት አስደናቂ ነበር። ልጁ በኪሱ ወርቅ ይዞ በልቡም ደስታን ሰንቆ አዲስ ከተማ ገባ። ልግስናውን በሚወዱ ጓደኞች ተከበበ። ለመጠጥ፣ ለድግስ ገንዘብ ሊገዛው ለሚችለው ተድላ ከፈለ። በፍጥነት ኖረ፣ ጮክ ብሎ ሳቀ እና መልካሙ ጊዜ እንደማያልቅ አመነ። ነገር ግን ገንዘብ የሚያልቅበት መንገድ ብዙ ነው። ገንዘቡ እንዳለቀም ጓደኞቹም አብረው ራቁት። የከተማው መብራት ጨለመበት፣ እሱም ብቻውን ቀረ። ይባስ ብሎ ምድሩን ረሃብ መታው። ዋጋ ጨመረ፣ ሥራ ከባድ ሆነ። ረሃብ ሆዱን እንዳውሬ ላጨው። ተስፋ ቆርጦ ሊያገኝ የሚችለውን ብቸኛ ሥራ ጀመረ፣ አሳማዎችን መመገብ። ለአንድ አይሁድ አሳማዎች እንደ ርኩስ ይቆጠሩ ነበርና እነርሱን መመገብ እንደ ውርደት ይቆጠራል። ነገር ግን በጣም ተርቦ ስለነበር አሳማዎቹ የበሉትን እምቡጥ እያየ ምን ነው እነሱ የሚበሉትን ብበላ እያለ ሲያስብ ራሱን አገኘው። ያን ጊዜ ወደ ቀልቡ የተመለሰው ጭቃው ውስጥ በተራበበትና ልቡ በተሰበረበት ሰዓት ነው። የመመለስ ውሳኔ። በልቡም እንዲህ ሲል አሰበ፣ የአባቴ አገልጋዮች ስንት የሚያተርፉት እህል አላቸው፣ እኔ ግን በረሃብ ልሞት ነው። ወደ ሀገሬ ተመልሼም አባቴ ሆይ በሰማይና በምድር አንተን በድያለሁ፣ ከእንግዲህ ልጅ ልባል አይገባኝም፣ ነገር ግን ከአገልጋዮችህን አንዱ አድርገኝ እለዋለሁ ብሎ ተነሳ። በዚህም ከነበረበት ከተማ ተነስቶ ወደ ሩቁ ሀገር በእግሩ ጉዞ ጀመረ። የአባቱ ምላሽ። አሁን አባቱን አስቡት። ልጁ ከሄደ ጀምሮ በየቀኑ አድማሱን ይመለከት ነበር። ተስፋ በማድረግ በመጸለይ ይጠብቀው ነበር። በዚህች ቀንም ልጁ ገና ሩቅ ሳለ አባቱ አየው። ልቡ ተዘነበለ። ልጁ እስኪመጣ ድረስ መጠበቅ አልቻለም። እሱን ለማስተማር እጆቹን አጣጥፎ አልቆመም። ይልቁንም የአባትነት አንጀቱ አላስችል ብሎት ሮጠ። አዎ ሮጠ። ክብሩን ትቶ የጎረቤቶችን ሹክሹክታ ችላ ብሎ መንገድ ላይ ሮጠ። ልጁን እቅፍ አድርጎ ሳመው። ልጁም የተዘጋጀውን ንግግር ጀመረ።
አባት ሆይ በሰማይና በምድር አንተን በድያለሁ፣ ከእንግዲህም ወዲህ ልጅ ልባል አይገባኝም። አቤቱ። አባቱ ግን አቋረጠው። ንግግሩን ለመስማት ፍላጎት አልነበረውም። ዘወር ብሎም ወደ ባሪያዎቹ ጮኸ፣ በፍጥነት ከሁሉ የሚበልጠውን ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩም ጫማ ስጡት፣ የሰባውን ወይፈን ረዱት። ዛሬ እንደሰታለን። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷልና በማለት ድግሱ ተጀመረ። የአባካኙ ታላቅ ወንድም። ነገር ግን ሁሉም ደስተኛ አልነበሩም። በሜዳው ላይ ደከመኝ ሰለቸኝ ሳይል ሲሰራ የነበረው ታላቅ ወንድም ሙዚቃውን ሰምቶ ምን እየተፈጠረ እንዳለ ጠየቀ። አንድ አገልጋይም ወንድምህ ወደ ቤት መጥቷል፣ አባትህም ድግስ እያዘጋጀለት ነው። ታላቅ ወንድሙም ተበሳጨ። ይህን ሁሉ ካደረኩኝ በኋላ፣ ከብዙ ዓመታት ታማኝነት በኋላ የቤተሰቡን ሀብት እንዴት ያባክናል? እንዴትስ ድግስ ያዘጋጃል? የእኔ በዓል የት አለ? ሲል ተበሳጨ። አባትየውም ወጥተው ተማጸኑት። ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ያለኝም ሁሉ የአንተ ነው። እኛ ግን ደስ ሊለን ይገባን ነበር። ወንድምህ ሞቶ ነበር፣ አሁን ግን ሕያው ሆኗልና፣ ጠፍቶም ነበር ተገኝቷልና። ይህ ከጥንታዊ ምሳሌ በላይ ነው። የኛ ታሪክ ነው። እያንዳንዶቻችን እንደ ታናሹ ልጅ ነን። ነፃነትን አሳድናል። ደስታ እዚያ የሆነ ቦታ እንደሆነ በማሰብ በገንዘብ፣ በግንኙነቶች፣ በደስታ ግን ብዙ ጊዜ መንገዱ ወደ ባዶነት ይመራል። ሌሎች ደግሞ እንደ ታላላቅ ወንድም ናቸው። ወደ ቤት ተጠግተናል፣ ትክክለኛ ነገሮችን ሰርተናል፣ ሕጎቹን ተከትለን ነበር። ነገር ግን ውስጣችን ከቅናት ምሬትና ሽልማቴ የት አለ በሚለው ሐሳብ እንታገላለን። ከዚያው አባትየው አለ፣ እግዚአብሔር ይወክላል። በምህረት በርህራሄ የተሞላ እና አንድ እርምጃ ብቻ ወደ እርሱ ስንመለስ ወደኛ የሚሮጥ በፍቅር የተሞላ ነው። ከዚህ ታሪክ መውሰድ ያለብን ቁም ነገር አባካኙ ልጅ ማንም በጣም የራቀ እንደሌለ ያስተምረናል። በጣም የጠፋ ማንም የለም። በጣም የተሰበረ ማንም የለም። የእግዚአብሔር ፍቅር ወደ ኋላ እንድንጎበኝ ብቻ አይጠብቅም፣ እኛን ለማግኘት ይሮጣል። የአባታችን የሆነው ሁሉ የእኛ ነው። ዋናው ነገር ጸጋ ማን ይገባዋል የሚለው አይደለም። ጸጋ ማለት ከኛ በላይ ተስፋ ለመቁረጥ እጁን ለመስጠት ፈቃደኛ ያልሆነ ፍቅር ነው። ስለዚህ ልንይዘው የሚገባው ሰውነት ይሄው ነው። ወደ ቤት ለመምጣት በጣም ሩቅ አይደላችሁም። በእግዚአብሔር ለመገኘት በጣም ሩቅ አይደላችሁም። ለመወደድ በጣም የተሰበራችሁ አይደላችሁም። ምክንያቱም አብ ዛሬም ወደ አባካኞች ይሮጣል።